በያላችሁበት ሁኔታ ብዝት ይበልላችሁ። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ብዝት ይበልላችሁ የኔ ተወዳጅ ቤተሰቦች። ዛሬ ይቅርታ በሚል ርዕስ ወደ እናንተ ስመጣ ጊዜው አሁን ነው ብዬ ወደ እናንተ ስመጣ በቃ ትላንትና በተፈጠረው ሁኔታ በተፈጠረው ነገር በሐሳቤ የመጣው ዋነኛ ነገር ይቅርታ ነው። ይሄ ነው በቃ ትላንትና ያ ሁሉ ነገር እንደዛ ሀፕን ሲያደርግ በአቡዳቢ ነው ያን ነገር እየሰማን የነበር ነው። አሁን ወደ ማታ ላይ ደግሞ እዚህ ዱባይ በቃ እንደዚህ ቤቱ ያለንበት ቤት ሼክ ሲያደርግ በአይምሮ የመጣው ዋነኛው ነገር አንድና አንድ ይቅርታ የሚለው ነው። እኔ በራሴ ማለት ነው። ምክንያቱም በሰው ሀገር የወጣ ነው። ነገን የተሻለ እናደርጋለን፣ ቤተሰቦቻችንን የሆነ ነገር እንቀይራለን ብለን ሀስበን ነው የወጣ ነው ከሀገር ስንወጣና እና ሰው አገር ላይ ሆነን የሆነ ነገር ያላሰብነው ነገር ሀፕን ሲያደርግ በቃ ምን ታስቡ ነበር በዛን ወቅት ማለት ነው። ሌሊቱን ሳንተኛ ነው ያደር ነው። ባለንበት ሁሉም እንደዚህ ተደግፈው ነው ቁጭ ብሎ ነው ያደረው እና በቃ ማስበው ነገር ዋነኛ ትልቁ ነገር ቢኖር ያሰብኩት ነገር ቢኖር ይቅርታ። በዚህ ሚዲያ ላይ አብረን እየሰራን ያለን ጓደኞቼ ቤተሰቦቼ ሳላውቅ ያስከፋችሁ ካለሁ እያወኩኝ መቼም አላስከፋም ብዬ አስባለሁ። ሳላውቅ ያስከፋችሁ ካላችሁ በጣም ይቅርታ አድርጉልኝ የኔ ተወዳጅ ቤተሰቦች፣ ይቅርታ አድርጉልኝ። በዙሪያዬ ያሰብኩት ማንን አስከፍቼ ይሆን? እኔስ በማን ነው የተከፋሁት? እኔንስ ማን አስከፍቶኛል? እኔስ ያስከፋሁት ሰው አለ ወይ ብዬ ነው ሳስብ የነበረው በዛን ወቅት ማለት ነው። በሰው ሀገር ሳላስበው ያ ነገር ሲፈጠር ሞት ሁላ ነው ማለት ነው የመሰለኝ ማለት ነው። ሌሊት በተኛንበት እንደዛ በሌሊት እንደዛ ሲንገጫገጭ እንደዛ ቤቱ ቫይብሬት ሲመጣ ቤት ውስጥ ያለው ነገር ሁሉ እንዲህ ሲንቀሳቀስ ስታዩት ምንድን ነበር የምታስቡት? በጣም ነው ሼክ ያደረገኝ ማለት ነው። በጣም ነው የደነገጥኩት። በአይምሮ ዋናው ነገር የመጣልኝ በአይምሮ ያለው ነገር ትልቁ ነገር የመጣልኝ ይቅርታ ማንን አስከፍቼ ይሆን የሚለውን ነገር ነው ሳስብ የቆየሁትና እንዳልኳችሁ ይቅርታ በጣም ትልቅ ነገር ነው። በህይወታችሁ እያላችሁ እዚህ ሀገር እንሰራለን ነገ የተሻለ ነገር እናደርጋለን ብላችሁ እያሰባችሁት ባልታሰበው ሁኔታ ነገ በቃ ጠዋት እንቅልፌ ስነሳ እሰይ ነጋ ነው ያልኩት። በቃ ጠዋቷን ሳይ ጀንበሯን የዛሬዋን ሳይ እንዲህ ወደ ደጅ አይቼ እሰይ ነጋ እግዚአብሔር ይመስገን። ሁሌም እኮ አመሰግናለሁ አይደል? የዛሬው መንጋት ግን ለኔ ልዩ ነበረ። በጣም በተለየ ሁኔታ ነው ለኔ መንጋቱን ስለተጠበቀው የነበረው። እሰይ ነጋ ነው ያልኩት። እግዚአብሔር ይመስገን። በሰው ሀገር በስደቱ ዓለም ያላችሁ እህት ወንድሞቼ ሳናስበው እንደዚህ አይነት ነገር ሲከሰት በጣም ያስፈራል፣ በጣም ያስጨንቃል። ብዙ ነገር ወጥናችሁ ብዙ ነገር አስባችሁ የእናት ናፍቆት፣ የቤተሰብ ናፍቆት፣ ልጆች ያላችሁ የልጆቻችሁ ናፍቆት እያለባችሁ ይሄ ነገር ሀፕን ሲያደርግ በቃ ነገ ባልፍ ብላችሁ አስባችሁታል። ሰው እንዳቄመብኝ እኔ ደግሞ በሰው እንዳቄምኩኝ ነገ ባልፍ ብላችሁ አስባችሁታል። ይሄን ነገር ስታስቡ ታዲያ ይቅርታ ጊዜ የምንሰጠው ነገር አይደለም። ያ ነገ ሀገሬ ስገባ ይሄን ነገር እንደዚህ ነገሬው የዛኔ ይቅርታ ጠይቀዋለሁ የምንል ሰዎች ልንኖር እንችላለን። ነገ ግን ያ ሰው በህይወት አልፎ ልታገኙት ትችላላችሁ። ኦር እናንተ ልታልፉ ትችላላችሁ። ያ ሰው እንዳስከፋችሁ እናንተ ደግሞ በዛ ሰው እንዳቄማችሁ ወይ ያ ሰው እንዳቄመባችሁ ወይ በህይወቱ ያልፋል ወይ በህይወት ታልፋላችሁ ይቅርታ ሳታገኙ ይቅርታ ሳትሰጡ። ስለዚህ በህይወት ስንኖር የምናስቀይመው ሰው ሊኖር ይችላል፣ እኛም የተቀየምነው ሰው ሊኖር ይችላል። ይቅርታ መጠየቅ ለዛውም አሁን ነው ጊዜው ይቅርታ። ምክንያቱም በቃ ለንስሐ ሞት አብቃኝ ራሱ ማለት ትልቅ ነገር ነው። ሁሉም በዚህ ወቅት በቃ ትላንትና ሀፕን ባደረገው ሁሉም በየሃይማኖቱ በቃ ተንበርክኮ ወደ እግዚአብሔሩ ነው ጸሎት ወደ እንባውን የሚረጨው ወደ እግዚአብሔሩ ነው። በተለይ በስደቱ ዓለም ያለን ሰዎች ማለት ነው
ብዙ ስሜት ይረብሻል። ሰው ሀገር የሆነ ነገር እንትን እላለሁ ብላችሁ መጣችሁ እዚህ ሀገር ደግሞ ይሄ ነገር ሀብን ሲያደርግ በቃ የምትሞቱ ሁሉ ነው የሚመስላችሁ ማለት ነው። እናት እንደናፈቀቻችሁ እናንተ ደግሞ እናታችሁን እንደናፈቃችሁ ልጆች ያላቸው ደግሞ ልጆቻቸውን እንደናፈቁ ሀገር ቤት ደግሞ ልጆቻቸው በእናታቸው ናፍቆት ሳለ እናት እዚህ ሀገር ህይወት ማለፍ መቅረት በቃ እንደዚህ በቃ ይመጣልን ማሰብ ነው። እንደዚህ አይነት ነገር ሲሆን በጣም ነው ይረብሻል። አእምሮ በጣም ይበጠብጣል፣ ውስጥን ይረብሻልና ስሜት ይነካል። በዛን ወቅት እኔ የመጣልኝ ትልቁ ነገር ይቅርታ ነው። እናንተስ ምን አይነት ሀሳብ መጣላችሁ? ምን አሰባችሁ? በአእምሮአችሁ ምንድነው የመጣው? የእውነቴን ነው የምላችሁ። ምን መጣላችሁ? እናንተስ በሰው ሀገር ያላችሁ በእንደዚህ መናወጥ ውስጥ በእንደዚህ አይነት ነገር ውስጥ ያላችሁ ሰዎች እግዚአብሔር እህት ወንድሞቼ እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ይሁን። ከሀገር በሰላም በእግራችሁ እንደወጣችሁት በሰላም ደግሞ በእግራችሁ እንድንመለስ እግዚአብሔር ይርዳን። እግዚአብሔር ከኛ ይሁን። ሌሎቻችሁ ደግሞ በጸሎታችሁ አስቡ። በሰላም ወደ ሀገራችን እንድንገባ የዚህ ሀገር ሰላምም እንዲረጋጋ ይሄ ሀገር የምንኖርበት ሀገር ሰላም ሲሆን ነው አይደለ? እኛ ሰላም ምን ሆኖ በሰላም ደግሞ እዚህ ሀገር መኖር የምንችለው ሀገሪቷ ቅድሚያ ሰላም ስትሆን ነውና ሀገሩን ሰላም ያደርግልን። የምንኖርበትን ሀገራችንም ደግሞ መግባት የምንችለው በእንደዛ አይነት ሁኔታ ነው እና ሁላችሁም በስደት ያላችሁ የኔ ውድ ቤተሰቦች የኔ ተወዳጆች ሁላችሁ ፓርትነሮቼ እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር መልካም ነው። ነገን የተሻለ ነው ያደርጋል። እኛ በስመ አብ ወወልድ ወመንፈስ ቅዱስ አሁን እንኳን የሆነ ድምጽ ስሰማ እንዴት መልሳቅ አይደለ? ለሊት ሳለቅስ አድሬ አሁን ደግሞ ልሳቅ። እግዚአብሔር ይመስገን። የዛሬን ንጋት የዛሬን ጠዋቷን ያሳየኝ የዛሬን ጀንበር ያሳየኝ እግዚአብሔር ይመስገን። እሰይ ነጋለል ያበቃኝ እግዚአብሔር የተመሰገነ ይሁን። እናንተም እግዚአብሔር በሰላም በጤና ለሀገራችሁ ያብቃችሁ። ዋነኛ ዛሬ ይቅርታ ለመጠየቅ ጊዜ መስጠት የለብንም። ይቅርታ ጊዜው አሁን ነው ብዬ ወደ እናንተ ስመጣ እናንተስ በአእምሯችሁ በዛን ወቅት ያ ነገር ሲፈጠር እንደዛ ነገር ሀፕን ሲያደርግ በአእምሯችሁ ምን መጣ? ምን አሰባችሁ? አእምሯችሁ ላይ የመጣው መቼም ምንድን ነው? የእውነት እኔ በቃ ይቅርታ የሚለውና የሰው ብር አለብኝ እንዴ ራሴ መመልከት ጀመርኩ። የሰው ብር አለብኝ፣ የሰው ሀቅ እኔ ጋር አለ። ቼክ አደረግኩ። እግዚአብሔር ይመስገን የለብኝም። እና ማንን አስከፍቻለሁ? እኔንስ ማን አስከፍቶኛል? ምክንያቱም እኔ ያስከፋሁት ሰው ብቻ ሳይሆን የተከፋብኝ ሰው ሊኖር ይችላል። እኔን ያስከፋኝ ሰውንም ይቅርታ ልሰጥ፣ እኔ የተከፋሁበትም ሰው ይቅርታ በቃ ይቅርታ ማድረግ ስላለባችሁ ይቅርታ እና በህይወታችሁ ዛሬ ያንን ሰው ይቅርታ እየናፈቃችሁ የምትኖሩ ሰዎች ልትኖሩ ትችላላችሁ። እሱ ራሳችሁን ተመልከቱ፣ ራሳችሁን እዩ። በሰው ሀገር እየኖራችሁ ነገ ሀገር ስገባ አውርተን ያን ነገር ፈተን ይቅርታ መባባል እንችላለን ብላችሁ እያሰባችሁ ያላችሁ እዛ ስትገቡ ደግሞ ያን ሰው በህይወት ላታገኙ ትችላላችሁ። ነገ ስገባ ያንን ሰው ይቅርታ ጠይቀዋለሁ ያ በድሏችሁም ከሆነ ይቅርታ ጠይቀዋለሁ ይቅርታ አደርግለታለሁ ብላችሁ እያሰባችሁ ያ ሰው በህይወት ሊያልፍ ይችላል። ይሄ ስሜት ያ ሰው በህይወት ሊያልፍ ይችላል። ያ ሰው በህይወት ካለፈ በኋላ ጸጸት ይሆንባችኋል ማለት ነው። ምን ነው የዛን ጊዜ ይቅርታ ባደረኩኝ ኖሮ የምትሉበት አጋጣሚ ነው የሚመጣውና እንደዛ አይነት አጋጣሚ ነው የሚመጣውና በህይወት ያ ሰው እያለ ያስከፋችሁም ይሁን የተከፋችሁበት ይቅርታ ማድረግ ይቅርታ መስጠት በጣም ትልቅ ነገር ነው በህይወታችን። በይቅርታ መሻር በጣም ትልቅ ነገር ነው። እውነቴን ነው የሚላችሁ። ነገ
ትላላችሁ፣ ሀገር ስገባ ትላላችሁ። እንኳን ሀገር የምትገቡበትን አይደለም እንኳን ነገን አይደለምና ዛሬ አሁን ከዚህ ደቂቃ በኋላ ያለውን ሀፕን ምን እንደሚያደርግ በህይወታችን ውስጥ አናውቅም። ያለነው በሰው ሀገር ነው። የትላንትናው ራሱ ተመልከቱ። ሀፕን ያደርጋል ብለን አስበን አናውቅም እኛ አይደለ? ግን ሀፕን አደረገ። ስለዚህ ይቅርታ ለመስጠት ይቅርታ ለመጠየቅም ሆነ ይቅርታ ለማድረግ ጊዜ መስጠት ነገ ማለት ተገቢ አይደለም። የይቅርታ ጊዜው አሁን ነው። ይቅርታ የምንጠይቅበትም ሆነ የምንሰጥበት ጊዜው አሁን ነው። እናታችሁ ሊሆን ይችላል የተቀየመቻችሁ ኦር ያስከፋችሁ እናንተ ልጆች ይቅርታ መጠየቅ እኔ ማንኛውንም ሰው ሊሆን ይችላል። እናንተ ናችሁ በዙሪያችሁ ግራቀኛችሁን የምታዩት። እኔ ግራቀኝን አይቻለሁ። ግራቀኛችሁን አይታችሁ ይቅርታ የምትጠይቁ ሰው ካለባችሁ ሰዓቱ አሁን ነው፣ ጊዜው አሁን ነው። አሁን ደውላችሁ ይቅርታ ያስከፋሁኝ እንዲህ ያስከፍቻለሁ ከተከፋችሁብኝ ይቅርታ ብላችሁ ያንን ሰው ይቅርታ መጠየቅ የእናንተ ድርሻ ነው። እናንተስ በአእምሯችሁ ምን መጣ? በዛን ወቅት ምን አሰባችሁ? በዛን ሰዓት ያ ነገር ሲፈጠር ይሄ እንደዛ ሲወር በቃ እንደዛ ብዬ ማብራራት ስላልፈለኩ ነው፣ ተገቢም ስላልሆነ ነው። ያው ዱባይ ብቻ በአረቡ ዓለም ውስጥ ያለውን ነገር የምናውቅ አለንና ይሄ ነገር ሲፈጠር እናንተ ምን አሰባችሁ? በአእምሯችሁ ምን መጣ? በኮሜንት አሳውቁ። በኮሜንት መስጫ ስር አሳውቁኝ። እግዚአብሔር ይጠብቃችሁ። በሰው አገር ያለን ሰዎች ሁላችን